በዚህ ቪዲዮ ላይ የግል አካውንታችንን እንዴት ማየት እንደምንችል እንመለከታለን። ስክሪኑ ላይ እንደምታዩት የግል መግቢያ የሚለውን እንነካለን። ከዛ የግል መግቢያችን ውስጥ ለመግባት ሁለት ነገር ያስፈልገናል። አንድ የተንቀሳቃሽ ስልካችንን ማስገባት ወይም ደግሞ ከጸሐፊያችን ወይም ደግሞ ቡድኑ ከሚቆጣጠረው ሰው እዚህ ጋር የምታዩትን ድሪም አይዲ የሚለውን በመቀበል እና ደግሞ የዛ ቡድናችን ውስጥ የተመዘገብንበትን ፓስወርድ በማስታወስ መግባት እንችላለን ማለት ነው። አሁን አበበ የሚለው አካውንት ስለምገባው ድሪም አይዲ ይዤዋለሁ 502.165.465 የይለፍ ቃሉ ደግሞ የግሩፕ የይለፍ ቃል ማለት ነው። እሱን አስገባለሁ። ከዛ በኋላ ይግቡ እላለሁ። እንደምታዩት እዚህ ግሩፕ ውስጥ ለመግባት ኢንተርኔት ያስፈልጋል ማለት ነው። እና ደግሞ የራሳችሁ የሆነ ስልክ ያስፈልጋል። ከዛ ቀጥል ትሉታላችሁ። ከዛ ገብታችሁ ትመለከታላችሁ። ቁጠባ ያስቀመጣችሁት አለ እዚህ ላይ 900 ብር ቆጥባችኋል። የመሳሰሉትን በሙሉ እዚህ ውስጥ ማግኘት ትችላላችሁ ማለት ነው። ከአንድ በላይ ግሩፕ ውስጥ ካላችሁ እዚህ ጋር አዲስ ህይወት የሚለው ነው የሚታየው፣ ግን ያላችሁበት ግሩፕ ሁሉም ይመጣል ማለት ነው። ስለዚህ በዚህ መንገድ ገብታችሁ እያንዳንዱን የቆጠባችሁትን ያለባችሁን ዕዳ ቅጣትም ካለባችሁ የመሳሰሉትን በሙሉ እዚህ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው።